ሶስተኛ ሊደገምሽ እኮ ታዲያ ምን ላድርግ? ወደ ቀልድ እኮ እየቀለድኩ ገና ቆንጆ ድምፅሽ ያምራል በጣም ደስ ይላል። አንድ ድጋሚ ስሙን ጠሪ ደስ ይለኛል። ሄሎ ሄሎ ሰላም ኤፍሬም ነህ? ኤፊ ነኝ። ኦኬ ራስን ኤፊ ብለህ ነው የምጠራው? ገና ቆንጆ ድምፅሽ ያምራል በጣም ደስ ይላል። አንድ ድጋሚ ስሙን ጠሪ ደስ ይለኛል። ድጋሚ ኤፊ ብትይ እንደውም ለማን እንደሆንኩኝ ያውቃል። ያው በኋላ ግን ድምፅሽ ተመቸኝ። በቃ ገልጽሻለሁ። ማድነቅ አይቻልም እንዴ? ኖርማል ነገር ነው። አንተ ነህ አዳም ነው አፕሉን የበላው። በነገራችን ላይ የወንድ ድምፅ ባልሰማ ደስ ይለኛል። የሴት ድምፅ ሲሆን በቃ ላሙቲቪ ነው። በጣም ተጫዋች ነህ። አጫወቻለሁ። እንደዚህ ብትጫወች አንቺ ራሱ በጣም ደስ ይለኛል። እሺ ለማንኛውም ከራቢሽኒያ ነው የምንደውልልህ። እኔ እየሰማለሁ አንድ ሰው ድምፅ መሰለኝ ሰምተናችሁ ማለት ነው። አይሰማም እያለ ነው። ፍሬምሳን ናቲ ቢሻስ ናቲዎች ናቸው እንደዚህ ጩል። ኧረ በቃ ስም እናስቀይር ወደ ናቲ ይሻላል። ደራሽ ናቲ ላቤቴ ይሉብኝ ይብረብኝ ናቲ ቅርብ። እሺ ይቅርብኝ። እዚሁ ባይዘን ታዲስ ነው ደስ የሚል ነው እና የሆነ ስለምኮራበት ስለሚና ሌላ ስም እንዲሆን አልፈልግም። ኤፍ አይደል? ኤፍ ለስማ ማንቺ ላይ ደግሞ ትልቅ በቃ በጣም የሚያምርሽ እንጀና ተጀመረ። እሺ ለማንኛውም ኤፍ ኦኬ አይ ምን ኤፍ ተመሰጥሽበት። ከራቢሽኒያ ነው የምንደውልልህ ነው። የመርጌታ ልጅ ነው እንዴ? በጣም አየር ላይ ኤፍ ያላስባላት ወሬ መሆን አለበት የምትስቂው ወይስ ሌላ ወሬ እየሰማች ነው? ተወዛገብ። እሺ ቆይ በቃ አሁን ከራቢሽኒያ ነው የምንደውልልህ እኮ ስንት ናችሁ እኮ አልኩሽ። ማማዬ ምንድን ነው አሁን ከደማችን አንድ ድጋሚ አይ አሁን በጣም ቆይ በጣም ሲሪየስ ነኝ አሁን። አይ ሚን ሲሪየስ በጣም ዋው ከባድ ልጅ ነው። እሺ በጣም ከባድ ልጅ ነው። እሺ ኤፍሬም አንዴ አቴንሽን አድርጋ አዳምጠንና ኦኬ እሺ ለሰብሰብ ፎከስ አድርግሽ። አዎ እና ከራቢሽኒያ ሰብሰብ በያለሽ ምን ነበር ማለት ከራቢሽኒያ ነው የምንደውለው። ሶስተኛ ሊደገምሽ እኮ ታዲያ ምን ላድርግ? ወደ ቀልድ እኮ እየቀለድኩ